በ2018 በጀት ዓመት የጀመርናቸውን ፕሮጀክቶች ያቀዳቸውን እንግዲህ በጥራት ጨርሷል ብለናል። በጊዜ በወጭ ቆጣቢ እና የማህበረሰብ እርካታንና በክትትል አሲዶታል ስንል፣ ነገር ግን ከዚህ አኳያ በጀት ከመሰብሰብ አኳያ ውስንነቶች ነበሩ ማለት ነው። በተለይ እታች ድረስ ተደራሽ አድርጎ ሀብት አሰባስቦ ማህበረሰብ የሚፈልገውን ያህል ልማቶችን ተግባራዊ ለማድረግ ውስንነቶች ነበሩ። ከዚህ አኳያ አባላት ከማፍራት አኳያም ውስንነቶች ነበሩ ማለት ነው። ስለዚህ በቀጣይ በጀት ዓመት ግን ያቀርናቸው ፕሮጀክቶች አሉ። በጤናም በትምህርትም በስራ እድል ፈጠራም እቅዶች አስቀምጧል። እነዚህ እቅዶች የሚሳኩት የታቀደውን እቅድ በጀት ስንሰበስብ ነው። ለበጀት ለመሰብሰብ ደግሞ አባላት ማፍራት የግድ ያስፈልጋል ማለት ነው። ዛሬም እየተነጋገርን ያለን አንደኛ አባላት መጠንን መጨመር ነው። አባላት መጠንን ከመጨመር አልፎ ደግሞ በጀትን ደግሞ አማጡ መሰብሰብና እነዚህ ያቀርናቸውን ፕሮጀክቶች ተግባራዊ በማድረግ የማህበረሰባችንን ችግር መቅረፍ ያስፈልጋል ማለት ነው። ስለዚህ ከአመራሩ፣ ከመንግስት ሰራተኛው፣ ከሁሉም የማህበረሰብ ክፍላችን፣ ከነጋዴውም ከተማሪውም ከዚህ አኳያ ትልቅ ድርሻ አለበት ማለት ነው። ይሄ የሚሰሩ ፕሮጀክቶች ዋናው እንትናቸው በጀት እንደሆነ ታስቦ ሁሉም የድርሻውን ማድረግ አለበት፣ መደጋገፍ አለበት፣ መተባበር አለበት። ስለዚህ እነዚህን ደግሞ ክትትል እያደረገ የተሰሩትን እንደተሰሩ ያልተሰሩትን ደግሞ እንዲሰሩ አንዱ ባለድርሻ ሆኖ መንቀሳቀስ የግድ ያስፈልጋልና ከዚህ አኳያ አመራራችን በቀጣይ በጀት ዓመት ይሄንን ለማሳካት የታቀዱትን ለማሳካት የጋራ ርብርብ በመያዝ ወደ ስራ ለመግባት ነው ዛሬ እየገመገምን ያለ ማለት ነው።